በርካታ ሰዎች የመገንጠል ጉዳይ ያነሳሉ። ለኢትዮጵያውያን ማረጋገጥ የምፈልገው የኢትዮጵያ አንድ አካል የአንድ ዛፍ አንድ ቅጠል አይደለም። እንደው ዝም ብሎ የሚረግፍ ሀገር አይደለም። እኛ ስለፈለግን የምንጠብቀው ስላልፈለግን የሚፈርስ ሀገር አይደለም። ህዝቡ አንዱ ባንዱ ውስጥ ያለ ማህበራዊ ትስስር ያለው በዋዛ ፈዛዛ የሚበተን ሀገር አድርጎ ማሰብ ስህተት ነው። እኛ ኢትዮጵያውያን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንዳልነው ኢትዮጵያውያን ኢትዮጵያ ሳይሆኑ እንዲሁ በዋዛ እንበተናለን ብሎ መጠበቅ ከንቱ ህልም ነው የሚሆነው። ሀገራችንን መጠበቅ፣ ማስፋት፣ ማሳደግ የሁሉም ዜጋ ኃላፊነት ነው። ይህ ደግሞ እንዲሆን ጥላቻን፣ ክፉ ነገርን ከሚዘሩ ሰዎች መጠበቅ ያስፈልጋል። ብዙ ጊዜ ሰዎች ክፉ ሐሳብ ያሰራጫሉ። ያንን ካልገዛ ነው እዛው ይቀራል። እኛ ያን ሐሳብ ተሸክመን ካስፋፋ ነው ደግሞ በርካቶች ይጎዱበታል። በመግደል ማሸነፍ እንደሌለ አሁንም የሶማሌው ጉዳይ ያመለክታል። 10 ሰው 20 ሰው ብትገድል እና ብትቀጥል ጸጸት ይተቀጥላለህ እንጂ አታሸንፍም። ሰው ሆኖ የማይሞት የለም። ባልተገባ ጊዜ መግደል ደግሞ ውድቀት ነው። ያ እንዳይሆን ኢትዮጵያውያን በረጋ መንፈስ አንዳንድ መረጃ ሲመጣም ጊዜ ወስዶ ማስተላሰል፣ ማሰብ፣ ከየት መጣ ብሎ ማጣራት ያስፈልጋል። ወደ ግጭት አለመፍጠር፣ ወደ እርቅ፣ ወደ ሰላም፣ ወደ ልማት ሲሆን ደግሞ ብዙ አለማሰብ መግባት፣ ከልማት ውጭ የሆነ ሐሳብ ሲመጣ ደግሞ ቆም ብሎ ማየት ያስፈልጋልና ይሄን በዚሁ አጋጣሚ ለሁሉም አደራ ማለት ፈልጋለሁ።